ያሊሆንክ ለዘላለም እስከ ዘላለም ጸንተ የምትኖር አምላካችን እግዚአብሔር ሆይ ስለዚህ ጊዜና ሰዓት አመሰግናለሁ። ምስጋናዬ ወደ ማደራ ይግባል። ስለ ሕዝባችን አመሰግናለሁ። ስለ ሰጠን ምድር አመሰግናለሁ። ስለ ሰጠን ሕዝባችን ስለ ሰሜን፣ ስለ ደቡብ፣ ስለ ምዕራብ፣ ስለ ምስራቅ አመሰግናለሁ። ምስጋናችን ወደ ማደራ ይግባል። እግዚአብሔር ሆይ ጤና ስለ ሰጠን እንደ ሳምሶን ጉልበትን፣ እንደ ሰለሞን ጥበብን፣ እንደ አስቴር ሞገስን፣ እንደ አብርሃም እምነትን፣ እንደ ሙሴ ትሑት ስላደረግከን ምስጋናችን ወደ ማደራ ይግባል። በዚሁ ዘመን ከእኛ ጋር ስላለ ሁሌ ክንዴ ስለሚረዳን የእጆቻችን ሥራ እየባረክ ከፊታችን እየቀደምክ መንገዳችን ቀና ስለምታደርግልን እጅግ አድርገን እናመሰግናለን። እኛም ያንተ ምስክሮች ነን። ስሜ ለዘለዓለም ቡሩክ ይሁን። እንግዲህ ዛሬ እግዚአብሔር ጸጋ የእግዚአብሔር ሰላም በያላችሁበት ሁሉ ከእናንተ ጋር ይሁን። ዛሬም እግዚአብሔርን ቃል ይዤ እግዚአብሔር ጸጋ ረድቶኝ መንፈሱ ረድቶኝ ከኔ ሆኖ አንዳች ነገር የለም። እግዚአብሔር ስለረዳኝ በዚህ ሚዲያ ብቅ ብያለሁ። የምትከታተሉኝ ሁሉ ተባረኩልኝ። ባየን ሲንጃለዳ ናገለቶ መዳዋ ቀዮስና ይብሱን ጀዳ ዋይ ዋቀዮ አሰውን ጀቤኛ ኬኛኒ ሞቲ humnan qabnu humni keenya isa humni waaqayyo humna afuura qulqulluu soo sirra jiraate waa'ee waaqayyo haasa'uu dandeecha. Afuurri qulqulluu noo si qarqaare waa'ee waaqayyo dubbachuu dandeecha malee waa'ee waaqayyo haasa'uu hin dandeechu. እግዚአብሔር መንፈስ ከአንቺ ጋር ካልሆነ፣ እግዚአብሔር መንፈስ ከአንተ ጋር ካልሆነ የእግዚአብሔርን ቸርነት ማውራት አትችልም። ወንድሜ ሆይ ወይን እህቴ ሆይ የእግዚአብሔርን ቸርነት፣ የእግዚአብሔርን ደግነት፣ የእግዚአብሔርን ፍቅር ማውራት የሚቻለው የእግዚአብሔር መንፈስ ለትለት ሲረዳ ብቻ ነውና እግዚአብሔር መንፈስ ከእናንተ ጋር ይሁን ይላለሁ። ዛሬ እንግዲህ ሉቃስ ወንጌል ምዕራፍ 1 ቁጥር 8 ጀምሬ እስከ 14 አስተላልፌ ነበረ። ዛሬም ደግሞ ከቁጥር 14 ጀምሬ ቀጥላለሁ ማለት ነው። ስሙ ለዘላለም ይባረክ። በጌታዬ በኢየሱስ ክርስቶስ ስም ይህን ቃል አነባለሁ። ምስትም ኤልሳቤጥም ወንድ ልጅንም ትወልድላለች፣ ስሙንም ዮሐንስ ትለዋለች። ደስታና ተድላ ይሆንላል አለው ይላል። ደስታና ተድላ ይሆንላል። ምስቲ ኤልሳቤጥም ወንድ ልጅንም ትወልድላለች፣ ስሙንም ዮሐንስ ትለዋለች። ደስታና ተድላ ይሆንላል። ዘካርያስ ሆይ ትላንትና የጠየቅከውን ጥያቄ እግዚአብሔር እኔን ልኮኝ ይዤ መጥቻለሁ፣ ደስታና ተድላ ይሆንላል ብሎ መልአኩ ሲናገር እንመለከታለን። ደስታና ተድላ ይሆንላል። በመወለዱም ብዙዎችንም ደስ ይላቸዋል። በጌታ ፊትም ታላቅ ይሆናል። የወይንም ጠጅ የሚያሰክርም መጠጥንም አይጠጣም። ነገር ግን በእናቱ ማፀንም ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳቸዋል። እርሱም የተዘጋጀውን ሕዝብ ለጌታ ያሰናዳል። የአባቶችንም ልብ ወደ ልጆችም የሚታዘዙትን ወደ ጽድቅ ጥበብ ይመልሳቸው ዘንድ በኤልያስ መንፈስና ኃይል ከፊቱ ይሄዳል። ዘካርያስም መልአኩን እኔ ሸማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች፣ ይህን ነገርስ በምን አውቃለሁ አለው ይላል። ሚስቴም በዕድሜዋ አርጅታለች፣ ይህን ነገርስ በምን አውቃለሁ? እኔ ዛሬ አይደለም የጠየቅኩት፣ ጉልበት ባለኝ ጊዜ አቅም ባለኝ ጊዜ ነው የጠየቅኩት። ዛሬ ግን እኔም ደክማለሁ፣ ሚስቴም ደክማለች። ከዚህ በኋላ እኛ ልጅ መውለድ አናስብም። ይሄ ነገር እንዴት ይሆናል ብሎ ለመልአኩ ሲመልስለት እንመለከታለን። ዛሬ ወንድሜና እህቴ ሆይ ይሄ ቃል የሚደርሳችሁ ሁሉ እግዚአብሔር እኛ በፈለግነው ጊዜ እኛ በጠየቅነው ጊዜ አይደለም ይመልስልን። ምክንያቱም ክብሩ ይገለጥበት ዘንድ እግዚአብሔር በደካማ ላይ ክብሩን ይገልጣል እንጂ ብርቱ ነኝ በሚል ሰው፣ አቅም አለኝ በሚል ሰው፣ ጉልበት አለኝ በሚል ሰው ላይ አይደለም ክብሩን የሚገልጠው። እግዚአብሔር ክብሩን የሚገልጠው እኔ ደካማ ነኝ፣ እኔ ከዚህ በኋላ አልችልም፣ እኔ አቅም አጥቻለሁ፣ እኔ ደክማለሁ በሚል ሰው ላይ እግዚአብሔር ክብሩን ታምራትን ያደርጋል። ለዚህ ነው ዘካርያስ ሲጠይቅ ይመልስለት ይችል ነበር። ምክንያቱም ዘካርያስ ታማኝ የሆነው ካህን ነው። እግዚአብሔርንም ሕዝቡንም በታማኝነት የሚያገለግል ካህን ነው። ለዚህ ካህን ታዲያ እግዚአብሔር በጠየቀው ጊዜ ሊመልስለትና ሊሰጠው የልቡን መሻት ሊያደርግለት ይችል ነበር። ነገር ግን የዘካርያስ አቅም በደከመው ጊዜ
አቀተኝ ባለው ጊዜ እግዚአብሔር የጠየቀው ጥያቄ የተመለሰለት እግዚአብሔር በደካማ ላይ እንደሚሰራ ይታወቅ ዘንድ ነው። እግዚአብሔር ደከምን ስንል አቀተን ስንል ሰው የለንም ስንል ከጎናችን ምንም ነገር ሲጠፋ መስራትን ይጀምራል። በዛ ጊዜ እግዚአብሔር ክብሩን በአንቺ ይገልጣል። እግዚአብሔር ክብሩን በአንተ ይገልጣል። ምናልባት ላንረዳ እንችላለን። በዛ ጊዜ እግዚአብሔር ይረዳኛል ብሎ እግዚአብሔር ሐቂም ይሆነኛል ብሎ ዘካርያስ በልቡ አላመነም። እግዚአብሔርን በጣም የሚወድ ካህን ቢሆንም እግዚአብሔርን በታማኝነት የሚያገለግል ካህን ቢሆንም ግን አንድ ነገር ብቻ ተሰውሮበታል። ምክንያቱም እግዚአብሔር በደካማ ላይ እንደሚሰራ ሐቂም እንደሚሰጥ የደረቁትን አጥንቶች ያው ማድረግ እንደሚችል በልቡ አላመነም። ለዚህ ነው ዘካርያስ መልአኩን እንዴት እችላለሁ? ሚስቴም አርጅታለች፣ እኔም አርጅቻለሁ፣ እኔም ደክማለሁ፣ ይሄ ነገር በእኔ ላይ አይሆንም ብሎ የመለሰለት ማለት ነው። ስሙ ለዘለዓለም ይባረክ። ዛሬ ወንድሜ ሆይ አንተ በጠየቅከው ጊዜ ላይ ይሆን ይችላል፣ አንቺ በጠየቅሽው ጊዜ ላይ ይሆን ይችላል። በታማኝነት ግን እግዚአብሔርን ጠብቅ። እግዚአብሔር ክብሩን በአንቺ ሳይገልጥ እግዚአብሔር የጠየቅሽውን ጥያቄ ሳይመልስልሽ አታልፍም። ብቻ በልብሽ እመኒ እንጂ፣ ብቻ እግዚአብሔርን ታመኑ እንጂ። ስሙ ለዘለዓለም ይባረክ። አለመጠራጠር እግዚአብሔርን ታምነን በደካማ ላይ እንደሚሰራ ደካማውን ጉልበት እንደሚሰጥ ጉልበተኛውን እንደሚያዋርድ ሁሉ ትዕቢተኛውን እንደሚጥል ሁሉ እግዚአብሔር ደካሞችን እንደሚያበረታ እናውቆ ዘንድ እግዚአብሔር በዘመናችንም ይሰራል። ስሙ ለዘለዓለም ይባረክ። ሚስትም ኤልሳቤጥ ወንድ ልጅንም ትወልድላለች፣ ስሙንም ዮሐንስ ትለዋለች። ደስታና ተድላ ይሆንላል፣ በመወለዱም ብዙዎችንም ደስ ይላቸዋል። በጌታ ፊትም ታላቅ ይሆናል። የወይንም ጠጅ የሚያሰክርን መጠጥንም አይጠጣም። ነገር ግን በእናቱ ማፀንም ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳቸዋል። እርሱም የተዘጋጀውን ሕዝብ ለጌታ ያሰናዳል። የአባቶችንም ልብ ወደ ልጆችም የሚታዘዙትን ወደ ጽድቅ ጥበብ ይመልሳቸው ዘንድ በኤልያስ መንፈስና ኃይል ከፊቱ ይሄዳል። ዘካርያስም መልአኩን እኔ ሸማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች፣ ይህን ነገርስ በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የሚቆም ገብርኤል ነኝ፣ እንድናገርህም ይህንም የምስራችን እንድሰብክልህ ተልኬ ነበር። ይህንንም በጊዜ የሚፈጸመውንም ቃል ስላላመንኮም ይሄ ነገርም እስከሚሆንም ቀናትም ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው ይላል። ስሙ ለዘለዓለም ይባረክ። እኔ የመጣሁት መልአኩ ገብርኤል ይባላለሁ። ከእግዚአብሔር ዘንድ ተልኬ መጥቻለሁ። ነገር ግን እግዚአብሔር ጸሎቴን መልሶላል ብዬ ስናገር ስላልተቀበልከኝ ከዚህች ቀን ጀምሮ ዲዳ አርጋለሁ ብሎ አፉን ዘግቶ ሄደ ይላል። ስሙ ለዘላለም ይባረክ። ምክንያቱም መልአኩ ገብርኤል እኔ ከገብርኤል ይባላለሁ፣ የመጣሁት መልእክትን ይዤ ከእግዚአብሔር ዘንድ ነው፣ አንተ ግን አልተቀበልከኝም፣ ነገሮችን እንዳታበላሽ ከዚህች ጊዜና ሰዓት ጀምሬ አፌን ዘግቻለሁ ብሎ አፉን ዘግቶ ሄደ ይላል። ስሙ ለዘላለም ይባረክ። ዛሬም እግዚአብሔር ጸሎታችን ይመልስልናል። እግዚአብሔር የጠየቅነውን ጥያቄ ይሰጠናል። ነገር ግን በትዕግስትና በማስተዋል እግዚአብሔርን እንጠይቆ በትዕግስት ደግሞ የጠየቅነውን እንጠብቅ እላችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ይህ ቪዲዮ የሚደርሳችሁ ሁሉ ዘመናችሁ ብሩክ ይሁን። ታክታችሁ እግዚአብሔር ፊት ውደቁ። ዘመኑ የመጨረሻ ዘመን ነው። ዘመኑ ትዕቢተኛ ከትዕቢቱ ወደ እግዚአብሔር የሚመለስበት፣ እግዚአብሔር ፍቃደኛ ሆኖ ለራሱን ለእግዚአብሔር የሚሰጥበት፣ ደካማ ደግሞ የሚበረታበት፣ ጉልበተኛ ደግሞ የሚወርቅበት ዘመን ነው። ይሄ በቃሉ የመጨረሻ ዘመን ይሄ ይሆናል። ይሄ ደግሞ እየሆነ ያለ እያየን ነው። እግዚአብሔር ከእናንተ ጋር